በሀገሩ እጅግ ተወዳጅ ነው። መላው የአፍሪካ ወጣትም መጪው የአገሪቱ ዕጣ ፈንታ በዚህ ግርማ ሞገስ በተላበሰው መሪ ላይ ነው እስከማለት ደርሷል። የሰደቡትን የሚሰድቡለት፣ በክፉ ዓይን ያየህ ዓይን ይጥፋ ብለው የሚራገሙለት በርካቶች ከጎኑ አሉ። ከድጋፍ ጋር ሲወዳደር እዚህ ግባ ባይባልም የሚያደርገውን ሁሉ በዓይነ ቁራኛ የሚከታተሉም አልታጡም። ወትሮም የአፍሪካ መሪ ጅማሮ እንዲህ ነው፣ አምባገነንነቱን ጭቆናውንና ደም ማፋሰሱን አዘናግቶ ነው የሚከውነው የሚሉም ይሰማሉ። እኛ ፍርዱን ለጊዜ ሰጥተን ስለ 37 ዓመቱ የቡርኪና ፋሶ መሪ ኢብራሂም ትራኦሬ ትንሽ እንበላችሁ። በምዕራብ አፍሪካ የምትገኘው ቡርኪና ፋሶ እስካሁን 9 የተሳኩ መፈንቅለ መንግስቶችን በማስተናገድ በዓለም በርካታ መፈንቅለ መንግስቶች የተደረጉባት ሀገር ሆናለች። 29 ሚሊዮን የህዝብ ብዛት ያላት ቡርኪና ፋሶ የቆዳ ስፋቷ 273600 ኪሎ ሜትር ስኩዌር ነው። በፈረንሳይ ቅኝ ግዛት ለ64 ዓመታት ያህል የቆየችው ይህች ሀገር እንደ አውሮፓውያን አቆጣጠር በ1960 ነፃነቷን ተቀዳጅታለች። ከነፃነት ድል በኋላ እድል ከቡርኪና ፋሶ ጋር አልነበረችም። የፖለቲካ አለመረጋጋት፣ የዜጎቿ ድህነት፣ ተላላፊ በሽታው ሀገሪቷን ክፉኛ ደከማት። እስካሁንም ድረስ ታሪክ በጀግንነት የሚያወሳው ቶማስ ሳንካራ እንደ አውሮፓውያን አቆጣጠር በ1983 መንበረ ስልጣኑን ሲይዝ ሀገሪቷ መነቃቃትን አሳየች። አብዮታዊው ቶማስ ሳንካራ ስልጣን ላይ የቆየው ለ4 ዓመታት ብቻ ቢሆንም የሀገሪቱን ስም ከአፐር ቮልታ ወደ ቡርኪና ፋሶ ከመቀየር ጀምሮ በተለይ በጤናና በትምህርት ዘርፍ ከፍተኛ ለውጥ አምጥቷል። ቀስ በቀስ በመላው የአፍሪካ ሕዝብ ዘንድ እንደ አብዮተኛና የአፍሪካ የቁርጥ ቀን ልጅ መቆጠር ሲጀምር ግን ነገሮች ተቀያየሩ። የቅርብ ጓደኛው በሆነው ብሌዝ ኮምፓወሬ በተመራው መፈንቅለ መንግስት በ37 ዓመቱ ተገደለ። ለ4 ዓመታት ያህል በመልካም የእድገት ጎዳና ላይ የነበረችው ቡርኪና ፋሶ ዳግም ጨለማ ለበሰች። ቶማስ ሳንካራን በመፈንቅለ መንግስት ካስወገደ በኋላ መንበረ ስልጣኑን የተቆናጠጠው ብሌዝ ኮምፓወሬ ሀገሪቱን ለ27 ዓመታት አድቅቋታል። የቡርኪና ፋሶ ዜጎች ተስፋ ርቋቸው ደመነፍሳቸውን ወዲህ ወዲያ በሚሉበት ወቅት ለሱም ተራው ደረሰና ብሌዝ ኮምፓወሬ መፈንቅለ መንግስት ተደረገበት። ወታደራዊ መንግስት ስልጣን ሲይዝ የቀድሞ ፕሬዝዳንት ወደ ጎረቤት ሀገር ኮት ዲቯር ኮበለለ። ዳግማዊ ሳንካራ ይሉታል። የዓለማችን በእድሜ ትንሹ መሪ የ37 ዓመቱ ኢብራሂም ትራኦሬ ሐሞተ ኮስታራ፣ ደፋር፣ ምዕራባውያንን መለመን አጥብቆ የሚጠላ ለሀገር ወጣቶች ዳግም ተስፋ የሆነ መሪ ነው ይሉታል ደጋፊዎቹ። ዝቅተኛ ኑሮ ከሚመራ ቤተሰብ የተገኘው ኢብራሂም ትራኦሬ ከሀገሪቱ ግዙፍ ዩኒቨርሲቲ ኡጋዱጉ በጂኦሎጂ የመጀመሪያ ዲግሪውን አግኝቷል። ከዛም በወታደራዊ ምልመላ የጦር ኃይሎችን ከተቀላቀለ በኋላ በቡርኪና ፋሶ ብሔራዊ አካዳሚ ሰልጥኗል። የሽግግር መንግስት ሆኖ ስልጣን ከያዘበት 2022 ጀምሮ ያስተላለፋቸው ውሳኔዎች የሀገሪቱ ወጣቶች ልባቸውን እሱ ላይ እንዲያሳርፉ አድርጓቸዋል። የሀገራቸውን ባንዲራ ዳግም እንዲያውለበልቡ፣ ስለ ሀገራቸው እንዲቆጩ፣ ድህነት ላይ እንዲነሱ ተስፋ የሆናቸው ይህ ወጣት ነው። ድፍድፍ ነዳጅ፣ ወርቅ፣ ፕላቲኒየም እንዲሁም ሌሎች በዓለም ላይ ተፈላጊ የሆኑ ማዕድናትና የተፈጥሮ ሀብቶች ሞልተው የፈሰሱላት ብትሆንም ዜጎቿ በከባድ ድህነት የሚማቅቁባት አፍሪካ ለዘመናት በተፈጥሮ ሀብቷ ሌሎች እየከበሩ እሷ ግን አንገቷን ደፍታ ቆይታለች። በተለያየ አጋጣሚ ወደ ስልጣን መንበር የሚመጡ መሪዎች ለዜጎቻቸው አለኝታ ከመሆን ይልቅ ለራሳቸው ጥቅም የሚታገሉ፣ የያዙትን ወንበርም በመፈንቅለ መንግስት አሊያም በሞት ካልሆነ በቀር በዲሞክራሲያዊ መንገድ ለተረኛ አሳልፈው የማይሰጡ ራስ ወዳዶች መፈንጫ መሆኗ የአደባባይ ሀቅ ነው። ጥቅመኝነት ሳያታልላቸው፣ የህዝብ ሀብት ሳያስጎመዣቸው ለዜጎቻቸው የተሻለ ጤና ስርዓት፣ ትምህርትና ሁለንተናዊ ለውጥ ለመስራት የሚተጉ ጥቂት በጨለማ ውስጥ ብርሃን የሚፈነጥቁ መሪዎች ብቅ ቢሉም አፍታም ሳይቆዩ የሚጠፉባት ናት። ለዚህም ማሳያ የሚሆነው የቡርኪና ፋሶ ፀሐይ ቶማስ ሳንካራ ነው። ገና በ33 ዓመት እድሜው ሀገሩን መምራት የጀመረው ሳንካራ በስልጣን በቆየባቸው 4 ዓመታት መሰረተ ትምህርትን ያስፋፋ፣ የጤና ስርዓቱን ያዘመነ፣ ዜጎች ከልመና ወጥተው በራስ መበልጸግን የሰበከ፣ ከምንም በላይ ሀገሩን ብሎም አፍሪካን ከልቡ የሚያፈቅር መሪ እንደ ፀሐይ ጮራ ብቅ ቢልባትም የአፍሪካውያን በራስ መቆም እንቅልፍ የሚነሳቸው ምዕራባውያንና እጭቃ ውስጥ ሾህ የሆኑ የቅርብ ሰዎች በሸረቡት ሴራ በ37 ዓመቱ ተገድሏል። ይህ በተፈጠረ ከ3 አስርት ዓመታት በኋላ ሳንካራን መሳይ ወጣት ዳግም ብቅ ቢልም ለተለመደው በአጭር ሊያስቀሩት ከውስጥም ከውጭም ሴራ በዝቶበታል። ሀገሪቷን መምራት ከጀመረበት 2022 አንስቶ 20 የግድያ ሙከራዎችና የተቀነባበሩ መፈንቅለ መንግስቶች ተሞክረውበታል።
ህልመኛውን ቶማስ ሳንካራን በጊዜ ማጣታቸው የቆረቆራቸው የቡርኪና ፋሶ ዜጎች ሳንካራ ላይ ሆነው ትራኦሬ ላይ በፍጹም አይደገምም ሲሉ አቋማቸውን እያሳወቁ ይገኛሉ። ለዚህም ማሳያ የሚሆነው ከቡርኪና ፋሶ ዋና ከተማ ኦጋዱጉ አንስቶ በሌሎችም ከተሞች የተደረጉት ከፍተኛ ህዝብ የታደመባቸው ሰላማዊ ሰልፎች ናቸው። እጃችሁን ከትራኦሬ ላይ አንሱ በሚል መፈክር የተካሄዱት ሰላማዊ ሰልፎቹ አፍሪካውያን በሌባና ፈቀላጤ መሪዎች ምን ያህል እንደተማረሩና ለዜጎች ደህንነት የሚተጋ የሀገር ፍቅር የገባው መሪ ሲገኝ ራሳቸውን እስከ መሰዋት እንደሚጓዙ ያሳዩበት ነው። ይህ ሁሉ ሲሆን ግን ምዕራባውያን እጃቸውን አጣጥፈው አልተቀመጡም። ይልቁንስ እንደ ወንድም የሚያምነውን የቅርቡን ሰው በጥቅማ ጥቅም አማለው የትራኦሬን እቅዶችና ሚስጥራዊ ወታደራዊ አሰላለፎችን ሳይቀር በቀጥታ እንዲያቀብላቸው አሳመኑት። የዚህ ሴራ ዋነኛ ጠንሳሽ ፈረንሳይ ናት። ተባባሪ ሆኖ የተሾመውና በርካታ ቃል የተገባለት ደግሞ የልቡ ሰው የሆነው ኮሎኔል ዋታራ ይባላል። ትራኦሬ የቅርቤ በሚለው ሰው መከዳቱን ቢያውቅም የነገሩን ስረ መሰረትና ቀጣይ እቅድ ለማወቅ ለተወሰነ ጊዜ በድብቅ ሁኔታዎችን መከታተሉን ቀጠለ። በዚህም እቅዱ የነበረው ቀጣዩ የምርጫ ጊዜ ከመድረሱ በፊት እሱን ማስገደልና በምትኩ ኮሎኔሉን መሾም እንደሆነ ደረሰበት። ይህን ካወቀ በኋላ ይህንን ኮሎኔል አሳምኖ በአገሪቱ ያሉ የሴራው ጠንሳሾችን መማረክ ቻለ። ከተሸረበበት ሴራም አመለጠ። ይህንንም ለቡርኪና ፋሶ ህዝብ ይፋ አደረገ። ህዝቡም እንኳን ተረፍክልን አለው። ባንተ የመጣ ባይናችን የመጣ ሲሉ የምንጊዜም ድጋፋቸውን ሰጡት። አሁንም ይህን በአፍሪካ ሰማይ ላይ ብቅ ያለውን ኮከብ ለማጥፋት ሴራዎች እየተሸረቡ ነው። እስካሁን ወጥመዶቻቸውን እያከሸፈ እዚህ ደርሷል። ነገ ምን ይፈጠራል? የሁሉም አፍሪካዊ ጥያቄ ነው። ኢብራሂም ትራኦሬ ይህንን መሳዩን ሴራ ለማምለጥ የዘየደው ሌላ ዘዴ ከሩሲያ ጋር ወዳጅነት መመስረት ነው። ሰሞኑን ከተቃጣበት የመፈንቅለ መንግስት ሙከራ በኋላ ሩሲያ የመሳሪያ ድጋፍ እንድታደርግለት ጠይቋል። ሩሲያን በበኩሏ አስቸኳይ የጦር መሳሪያና ሌሎች ድጋፎችን ወደ ቡርኪና ፋሶ ልካለች። በትራኦሬ ላይ እየተቃጣ ያለውን የግድያ ሙከራና የስም ማጥፋት ዘመቻ የበለጠ ከባድ እያደረገ ያለው የአፍሪካ ሀገራት አንዳንድ መሪዎችም የዚሁ ድብቅ ውጥን ደጋፊዎች መሆናቸው ነው። የትራኦሬን አካሄድ ያልወደዱት ጥቅማቸው የተነካ ይመስላቸው ምዕራባውያን ብቻ አይደሉም። ይልቁንስ ለነዚሁ የውጭ ኃይሎች ያደሩ በህዝባቸው እንባና ደም እየነገዱ አምባገነናዊ አገዛዛቸውን ለማራዘም የሚጥሩት አንዳንድ የአፍሪካ መሪዎችም ናቸው። ትራኦሬ በንግግሩ ሁሉ ከቡርኪና ፋሶ አልፎ አፍሪካ የተባለች አህጉር በሶስተኛ አካል መመዝበሯ ይበቃል፣ አፍሪካውያን በራሳቸው ለራሳቸው ይሰራሉ፣ ኢኮኖሚያዊ እድገትና ሰላም የናፈቀው ህዝብ ደስታው ከፊቱ ነው እያለ አጋርነቱን ቢገልጽም ከሶስት የአፍሪካ ሀገራት ውጪ ሌሎች በዚህ የትራኦሬ አስቸጋሪ ጊዜ ከጎኑ ሊቆሙ በፍጹም አልደፈሩም። በእርግጥ በመፈንቅለ መንግስት ወደ ስልጣን የመጣንና ከምዕራባውያን ጋር ሆድና ጀርባ የሆነን መሪ መደገፍ ከባድ ዋጋ ያስከፍላል። ለዚህም ይመስላል አብረውት ህብረት ከመሰረቱት ኒጀር፣ ማሊና ቻድ በስተቀር ሌሎች ሀገራት ዝምታን የመረጡት። እያንዳንዱ አፍሪካዊ ሀገር ህልውናው ከምዕራባውያን ጋር የተሳሰረ ነው። ለዚህም ነው እንኳን ደፍረው በራሳቸው ፍቃድ ለዚህ መሪ ድጋፍ ሊያሳዩ ቀርተው ህዝባቸውን እሸጥ አድርጎት ትራኦሬን ለመደገፍ የሱን ምስል እያውለበለበ አደባባይ ሲታይ ከመቅጽበት ሰብስበው ማሰራቸው። ይህ የሆነው በላይቤሪያ ነው። ጀነራል ላንግሌ የተባለው የአሜሪካው ጀነራል ካፒቴን ኢብራሂም ትራኦሬ ለግሉ ጥቅም የቆመ ህዝቡን በባዶ ቃላት እየሸነገለ ያለ ውሸታም መሪ ነው ብሎ ያቀረበውን ውንጀላ ተከትሎ በክሱ የተቆጡት አንዳንድ የላይቤሪያ ወጣቶች ለትራኦሬ የድጋፍ ሰልፍ ወጥተው ነበር። ይሁንና የአገሪቱ መንግስት ወዲያው ሰልፉን አስቆሞ የሰልፍ አስተባባሪዎችን ሰብስቦ አሰራቸው። በሰልፉ ያስተላለፉት ጥፋት ቀስቃሽ መልእክት አልነበረም። ይልቁንም ትራኦሬን አትንኩት፣ እሱ ተስፋችን ነው፣ የአፍሪካ የታላቅነት ጉዞ በዳግማዊው ሳንካራ ተጀምሯል የሚሉ ቢሆኑም የላይቤሪያ መንግስት ይህንን አልወደደውምና ሰልፉን እንዳይደግሙት አድርጎ አስጠነቀቃቸው። በላይቤሪያ ለትራኦሬ ድጋፍ ማሳየት የመንግስት ክፉ አይን ውስጥ መግባት ሆኗል። ፍርሃት እያርበደበዳቸው ካሉ አፍሪካውያን መሪዎችና የፖለቲካ ሰዎች መካከል ግን አንድ ልብ በሙሉ ጀግና አልታጣም። ለትራኦሬ ደረቱን ነፍቶ ድጋፉን ያሳየው ይህ የቁርጥ ቀን ልጅ አፍሪካ በምንም ዋጋ ልትጠብቆ ይገባታል ያለው ደቡብ አፍሪካዊ ፖለቲከኛ ጁሊየስ ማሌማ ነው። ማሌማ ትራኦሬ የምዕራባውያን ኢላማ የሆነው በእንቢተኝነቱና በጀግንነቱ ነው ካለ በኋላ የአፍሪካ መሪዎችን ፈሪ ሲል ዘልፏቸዋል። ትራኦሬ ከአፍሪካ ለመጀመሪያ ጊዜ ከፍተኛ የፖለቲካ ብስለትና የህዝብ ድጋፍ ካለው ትልቅ ሰው ድጋፍ አገኘ። የደቡብ አፍሪካ መንግስት ግን የማሌማን ንግግር ጆሮ ዳባ ልበስ ብሎ እንዳልሰማ ማለፍ አልከበደውም። ቀደም ሲል በአሜሪካ ኮንግረስ ፊት
ትራውሬን ሌባ ብሎ የከሰሰው አሜሪካዊው ጀነራል ላንግሌ ይህን ካለ ከ21 ቀናት በኋላ ዳግም ብቅ አለ። በዚህኛው ጊዜ ግን ለይቅርታ ነበር። የትራውሬን አካሄድ ሳልረዳ ዘልፌዋለሁ፣ ያለ ስሙ ስም ሰጥቼዋለሁ፣ ቡርኪናውያንን ይቅርታ ጠይቃለሁ ሲል ተደመጠ። ህዝብና መንግስት አቋማቸው ለየቅል ነው። ህዝብ እውነት ያያል፣ ለእውነት ይፈርዳል። መንግስት እንደየአስፈላጊነቱ አቋሙን ሊቀያየር ይችላል። እውነቱ ሌላ ሆኖ ሳለ ሐሰትን ሊደግፍ ይችላል። አይኔን ግንባር ያርገው ብሎ ሊምል የሆነውን እንዳልሆነ ያስመስል ይሆናል እንጂ ህዝብ ከዚህ ሁሉ የለበትም። ለዚህም ነው ጥቁሮች ብቻ ሳይሆኑ ነጮችም ጭምር ለትራውሬ ድጋፋቸውን እያሳዩ ያሉት። መንግስታት የነፈጉትን ድጋፍ የተለያዩ ሀገራት ተራ ዜጎች እያሳዩት ነው። ምንም እንኳን ተራ ዜጎች የመሳሪያ እርዳታ ባያደርጉለት፣ ፖሊሲ ባያስቀይሩና ትራውሬን ቀጥታ ባይጠቅሙት እውነቱ የት እንዳለ ማሳያ ናቸው። ወትሮም ለህዝብ የቆመና ለእውነት የሚታገል መንግስታት አይወዱትም። እንደ ቲክቶክ እና ኤክስ ያሉ መተግበሪያዎች አፍሪካ መስት ራይዝ እና አይ ስታንድ ዊዝ ትራውሬ በሚሉ ሃሽታጎች ተጥለቅልቀዋል። በሚሊዮን የሚቆጠሩ አፍሪካውያን ብቻ ሳይሆኑ የምዕራባውያን ወጣቶች፣ የሰብአዊ መብት ተከራካሪዎች፣ ታዋቂ ሰዎች እነዚህን ሃሽታጎች እያስተጋቡ ነው። ይህን ጀግና አትንኩት፣ አትንኩን፣ የራሳችንን ሀብት ለኛ ተውልን ነው እንጂ ሌላ ምን አለ የሚሉ በርካታ የማህበራዊ ሚዲያ ልጥፎች በምዕራባውያን ወጣቶች ሲሰራጩ መመልከት ሰሞኑን የተለመደ ሆኗል። ይህን መሳዩን ከጫፍ ጫፍ የናኘ ድጋፍና አለንን ልባይነት እንዴት በዚች አጭር ጊዜ ሊያገኝ ቻለ ካልን መልሱ ፊት ለፊት ነው። 2 ዓመት አጭር ጊዜ ቢመስልም ከልቡ ሀገሩን የሚወድና ለዜጎቹ የሚቆረቆር መሪ ካገኘች አንዲት ሀገር ጥቂት በሚባል ጊዜ ውስጥ ዘርፈ ብዙ ለውጥ ልታስመሰግብ እንደምትችል ቡርኪና ፋሶ ማሳያ ናት። ካፒቴን ኢብራሂም ትራውሬ ስልጣን ላይ በቆየባቸው 2 ዓመታት ሀገሩን በተለያዩ ዘርፎች እድገት እንድታስመዘግብ አድርጓታል። ስልጣን ላይ ከወጣ በኋላ በሀገሪቱ ህገ መንግስት መሰረት ፕሬዝዳንት የሚከፈለውን ደሞዝ አንፈልግም ብሎ እስካሁንም ድረስ በጀነራልነቱ ደሞዝ ቀጥሏል። በተጨማሪም የሀገሪቱ ሚኒስትሮችና ባለስልጣናት ያገኙ የነበሩትን ደሞዝ በ30 በመቶ ቀንሶ በምትኩ እንደ መምህርነት፣ ሕክምናና ሌሎች ዘርፎች ላይ ተሰማርተው ለሚገኙ ዜጎች 50 በመቶ የደሞዝ ጭማሪ አድርጓል። ትራውሬ ወደ ስልጣን እንደመጣ ያደረገው የመጀመሪያ ተግባር ደካማ የነበረውን የቡርኪና ፋሶ የጦር ሰራዊትና የፖሊስ ተቋማትን ማደራጀትና አገሪቱ ያለውን የሽብር ስጋት ለመቅረፍ ጥረት ማድረግ ነበር። ቡርኪና ፋሶ ሉዓላዊነቷን አስከብራ ድንበሮቿን ሁሉ በቁጥጥር ስር ከማድረግ በተጨማሪ ዜጎቿ ያለ ስጋት ከጫፍ ጫፍ መንቀሳቀስና መስራት እንዲችሉ ማድረግ ተቀዳሚ ዓላማው ነው። ይህን ለማድረግም ትራውሬ ከምዕራባውያን ጋር የነበረውን ግንኙነት በማቋረጥ በምትኩ ከሩሲያ፣ ቻይና፣ ህንድና ከሰሜን ኮሪያ ጋር ወዳጅነቱን አጠናክሯል። ይህን በማድረጉም አሁን ላይ ሀገሩ ቡርኪና ፋሶ ዘመናዊ የጦር መሳሪያዎችን የታጠቁ ብቁ ሰራዊቶች ያሏት ስትሆን አሸባሪዎች ላይ ውጤታማ የሚባሉ እርምጃዎችን እየወሰደች ትገኛለች። ይህን ተከትሎም በቀጠናው በነበረው አለመረጋጋት ምክንያት ከቀያቸው ርቀው የነበሩ ከ673000 በላይ የሆኑ ዜጎች ለየቤተሰቡ አንዳንድ ጎጆ ሰርቶ በመስጠት በቀያቸው ኑሮ እንዲቀጥሉ አድርጓል። ይህ ወጣት መሪ በግብርናው፣ በጤና፣ በማዕድንና በኢንዱስትሪው ዘርፍ እያደረገ ያለውን ለውጥ አስደናቂ የሚባል ነው። 2000 ያህል ትራክተሮችንና 1000 ሰብል ማመላለሻዎችን በመግዛት እርሻ ስራ ላይ ለተሰማሩ ዜጎች አዳርሷል። በተጨማሪም ከጀርመን ጋር አጋርነትን በመመስረት ለግብርናና እርሻ ዘርፎች የሚያስፈልጉ ዘመናዊ መሳሪያዎችን ከጀርመን ለማስመጣት የረጅም ጊዜ ውል ተፈራርሟል። አገሪቱ የምግብ አቅርቦቷን በማሳደግ ሁሉም ዜጋ ቢያንስ በቀን 3 የምግብ እንዲያገኝ ለማድረግ እየሰራ ነው። ከነዚህ ስራዎቹ መካከል ሁሉንም የእርሻ መሬቶች በመንግስት ወጪ በማረስ ብሎም ለገበሬው የእህል ዘሮችንና አስፈላጊ ግብዓቶችን እያሟላ ይገኛል። ለመጠጥም ሆነ ለሰብል የውሃ እጥረት እንዳይኖር በሀገር አቀፍ ደረጃ ለመስኖ እርሻ የሚያገለግሉ ግድቦችን የመስራት ሂደትም ተጀምሯል። ለረጅም ዓመታት በሀገሪቱ ውስጥ በነበሩ ግጭቶችና ሽብርተኞች ምክንያት በተለይ በገጠራማ አካባቢዎች የሚገኙ ትምህርት ቤቶች በመውደማቸው በርካታ እድሜያቸው ለትምህርት የደረሱ ልጆች የትምህርት ገበታ ላይ መገኘት አልቻሉም ነበር። ለዚህ ችግርም መፍትሄ ይሆን ዘንድ 1100 የሚሆኑ ትምህርት ቤቶችን በማደስና የሚያስፈልጉ ግብዓቶችን በማሟላት ህፃናት ወደ ናፈቃቸው ትምህርት እንዲመለሱ ማድረግ ችሏል። ይህን ባደረገ ማግስትም ከተለያየ ትምህርት ቤት ከተውጣጡ ተማሪዎች ጋር ቆይታ አድርጓል። የወደፊቷ ቡርኪና ፋሶ በእናንተ መዳፍ ውስጥ ናት፣ በርትታችሁ ተማሩና ለሀገራችሁ ድረሱላት ሲል መክሯቸዋል።
ከትምህርቱ ዘርፍ በተጨማሪ በአገሪቱ በነበረ ቀውስ ምክንያት የወደሙ የጤና ማዕከላትን መልሶ በማደስ እንዲሁም አንድ ግዙፍ ሆስፒታልና 50 ተንቀሳቃሽ ጤና ኬላዎችን በማዘጋጀት ቡርኪናውያን የጤና አገልግሎት እንዲያገኙ አድርጓል። የትራኦሬ መንግስት ለኢንዱስትሪ ዘርፍም የሚሰጠው ትኩረት ከፍተኛ ነው። አንድ የምግብ ማምረቻ ኢንዱስትሪ፣ አንድ የቲማቲም ፕሮሰሰር ፋብሪካና አንድ የሪሳይክሊንግ ኢንዱስትሪ ዞንን አቋቁሟል። በባንኪንግ ዘርፉ ላይ እንዲሁ የተለያዩ አዳዲስ ፖሊሲዎችን የተገበረ ሲሆን ቡርኪናውያን የሚገበያዩበትና በነፃነት እንደ አቅማቸው ሀብት የሚያጠራቅሙበት ትሬዠር ዲፖዚት የተሰኘ የህዝብ ባንክ አቋቁሞ ስራ አስጀምሯል። የመሬት ሙቀትን ለኤሌክትሪክ ኃይል መጠቀም የሚያስችል ፋብሪካን ገንብቷል። የኒውክሌር ኃይል ማመንጫን ጨምሮ ሌሎች የኃይል አማራጮችን ወደ ስራ ለማስገባትም እየሰራ ነው። እነዚህ የጠቀስናቸው የወቅቱ የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራኦሬ ከከወናቸው ዘርፈ ብዙ ተግባራት ጥቂቶቹ ናቸው። እነዚህ ለውጦች የፕሬዝዳንቱ ተቃዋሚዎች እንደሚሉት ሰውየው አፈጮሌ ሆኖ ሳይሆን በእርግጥም ድህነትና የሰላም እጦት ላሰቃየው የቡርኪና ፋሶ ህዝብ እንደ ካሳ ሆኖ የመጣ የቁርጥ ቀን ልጅ መሆኑን ይመሰክራሉ። እኛም እድሜ ይስጠንና ወደፊት የሚፈጠረውን ለማየት ያብቃን። እንደ አፍሪካዊ ለዚህ ጠንካራ መሪ መልካም እድል እንመኛለን። ቸር ያገናኘን። ውድ ተመልካቾች እስካሁን ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረግም አትርሱ። እናመሰግናለን።